ሪከርድ አድርጉት። ሰሞኑን መውሊድ የሚያከብሩ በነገራችን ላይ ከሁለት ቀን በኋላ ነው። ረቢዑል አወል ላይ ነው አሁን ያለ ነው። 12ኛው ቀን ከሁለት ቀን በኋላ ተወለዱት። ቀኑን እስኪ ንገሩ። ሰኞ ነው፣ ማክሰኞ፣ ረቡዕ ነው፣ ሐሙስ? ኮሜንት ላይ ጻፉ። ይህ ሐዲስ ላይ ተነግሯል። በየትኛው ወር ምናምን ነው አልተነገረም። ወደ እሱ እንመጣለን። ግን መቼ ነው የተወለዱት? ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ነው። አያቸው አይደል? እነሆ የውሙን ወሊድቱ ፊህ ወቡዒስቱ ፊህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ የተወለድኩት በሰኞ ቀን ነው አሉ። ግን አሁን ረቢዑል አወል ስንተኛው ቀን ላይ ነው የተወለዱት ብለው ያምናሉ አህባሾች? ረቢዑል አወል ስንተኛው ቀን ላይ ነው ብለው ያምናሉ? በጥያቄና መልስ ላስረዳችሁ። ስንተኛው ቀን ላይ ነው ብለው ያምናሉ? ረቢዑል አወል ስንተኛው ቀን? ኮሜንት ላይ 12 አያቸው አይደለ? አሁን 12 አሁን ረቢዑል አወል መቼ እንደሚሆን ታውቃላችሁ? ማክሰኞ ነው። ነገ ሰኞ ነው አይደለ? ማክሰኞ ነው ረቢዑል አወል የሚሆነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም መቼ ነው የተወለዱት? ሰኞ ነው የተወለድኩት ብለዋል። ስለዚህ ማክሰኞ ሊያከብሩ ነው። አሁን መውሊድ ነው ባልተወለዱበት ከማን አሁን ሁለት ምርጫ ያላቸው ረቢዑል አወልን 12ን ጠብቀን ነው የምናከብረው ካሉ ባልተወለዱበት ቀን በ12ኛው ቀን ማክሰኞ ያከብሩ ነው። አይ እንደ ሐዲሱ መሰረት ሰኞ ነው የምናከብረው ካሉ ረቢዑል አወል 11 ነው። ገና መቼ ደረሰ ብላችሁ ያዟቸው። የማይሆን ነገር ሲቀጥል ነቢዩ ሰለላሁ ዐለይሂ ወሰለም ረቢዑል አወል ወር ላይ ነው የተወለዱት የሚል ከየት ነው ያገኘው? በቁርአን በሐዲስም ላይ የለም እንደዛ ነው። በየትኛው ወር ላይ እንደተወለዱ ነብዩ ሰለላሁ ዐለይሂ ወሰለም ምንም የተጻፈ ነገር የለም። በቁርአን በሐዲስም ላይ የለም። እሱ በዚሁ አጋጣሚ እናከብራለን ብለህ የነብዩ ሰለላሁ ዐለይሂ ወሰለም ያልደነገጉትን ሱና ያልደነገጉትን ማነው ቢድዓ አከብራለሁ ብሎ ለእንትን ለሚል ሰው በዚያው አያይዘህ እንደው 13፣ 14፣ 15 ጾም በሉት እስኪ። ማናቸው እነዚህ ጾም? አያመል ቢድ ከ12ቱ ቀን በኋላ መውሊድ እንዳከበርክ በቀጣይ ቀንና ቀጣይ 3 ቀናቶች ለጾም ትችላለህ? ላ አይችልም። መውሊድን ቁጭ ብሎ የነብዩ ሰለላሁ ዐለይሂ ወሰለም ሱና እናከብራለን፣ በዓል እናከብራለን። ሱናቸው የሆነ 3 ቀን መጾም ላ ከባድ ነው ጾም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን ሱና ሰዎች በራቁ ጊዜ በቢድዓ ተፈተኑ። ወለማ ተረኩ ሱነት ረሱል ሰለላሁ ዐለይሂ ወሰለም ኢብተላሁም ላሁ ቢልቢድዓ አው ወለማ ብተደዑ ፊ ዲኒላህ ዐዘ ወጀል ኢብተላሁም ላሁ ሱብሓነሁ ወተዓላ ቢተሳሁል ፊ ሱና። አላሁ ሙስተዓን። ይሄ ነው። እሺ ስለ መውሊድ ትንሽ እናውራ። ይህን ከተናገር መውሊድ ማለት ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን አስመልክቶ ሰዎች የሚያከብሩት የሆነ ዓመታዊ ክብረ በዓል ነው። ታዲያ ነቢያ በእስልምና ስንት ክብረ በዓል እንዳለ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት። በዓመት 2 ዓመታዊ ክብረ በዓሎች እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። 3ኛ የሌለው እነርሱም ዒድ አልፊጥርና ዒድ አልአድሓ ብቻ። ሌላ 3ኛ ዓመታዊ ክብረ በዓል በፍጹም አላስተማሩ። ከየት ነው ያመጣችሁት? ቢድዓ ነው። እርሳቸው ምንም አላስተማሩ። ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩት። እነዛ 3 ክፍለ ዘመናት ሰዎች አያውቁትም፣ አላከበሩትም። ሰሃቦች የሰሃባ ሚስቶች አያውቁትም። ስለዚህ ያ ነው እንደተቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ዓመታዊ ክብረ በዓል 2 ብቻ እንደሆኑ ሲያስተምሩ ሐዲስ ላይ ምን አሉ? ኢነ ሊኩል ኡመቲን ዒዳ ወሃዛ ዒዱና አሉ። ለእያንዳንዱ ትውልድ የራሳቸው የሆነ ዓመታዊ ክብረ በዓል አላቸው። ለእኔና ለትውልዳቸው ደግሞ 2 ዓመታዊ ክብረ በዓል አሉን አሉ። ዒድ አልፍጥርና ዒድ አልአድሓ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ባደረጉ ጊዜ መዲና ሰዎች በዓል እያከበሩ ነበር ያገኟቸው። ምን እያደረጋቸው ነው ሲሏቸው በዓል እያከበርን ብለው ነገሯቸው። ቀድ አብደለኩም አላህ ቢኸይር ሚንሁማ ብለው ተናገሯቸው። አይ ከነዚህ የተሻለ 2 ዓመታዊ ክብረ በዓሎችን አላህ ሰጥቷቸዋል፣ ለውጦ ሰጥቷቸዋል ብለው ተናገሩ። ያቸው አይደል 2 ዓመታዊ ክብረ በዓል 2 እንደሆኑ ተናግረዋል፣ 3ኛ የሌለው። ስለዚህ እነዚያም ዒድ አልፍጥርና ዒድ አልአድሓ ናቸው። እነዚህን ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሯችሁ የደነገጉላችሁ። የእርሳቸውን ልደት በፍጹም ይህንን ዓመታዊ ክብረ በዓል አድርጋቸው እንድትይዙ በፍጹም አላስተማሩ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ መውሊድን ማን ጀመረው? መቼ ተጀመረ? የት ተጀመረ? በመጀመሪያ በሞሮኮ ላይ ይጀመራል። የሻዓ ጭፍራዎች አቤድዮች ናቸው የጀመሩት። ከዚያ በኋላ ወደ ግብፅ መጣ። ግብፅ ላይ በሰዓቱ የነበረው ንጉስ በ4ኛው መጨረሻ ላይ አካባቢ ወደ 5ኛው ዓመት ላይ ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ከዚያ በኋላ ነው የተጀመረው። በግብፅ ላይ የነበረው ንጉስ ይህንን ልደት ሲያከብር ጊዜ በግብፅ ላይ የነበሩ ሰዎች ሲያከብሩ ሺዓዎች ፋጢሚዮች ናቸው። በመጀመሪያ ላይ ያከበሩት የ5 አካሎችን ነበር። የዓሊይን፣ የሚስቱን የፋጢማን፣ የሐሰን፣ የሁሰይንን እና
ግብጽ ገዢ የነበረው በሰዓቱ የእነዚህን የአምስቱን አከበሩ። ከዚያ በሌላ ጊዜ ነቢ ሰለላሁ ዐለይሂ ወሰለምን ጨመሩ። ከዚያ በኋላ የሶሪያው ንጉስ ሙዛፈር የተባለው ሰው ይሄን አገኘው። መንግስት ደግሞ አንድ ነገር ካገኘ ገንዘብ አለው፣ ኃይል አለው፣ ጉልበት አለው፣ በሙሉ ሀገሪቱ ላይ ያ ነገር እንዲከበር አደረገ። ከዚያ በኋላ በፊል ዓለም ልእስላሚ በቃ ይሄ ነገር እየተሰራጨ ሄደ። ሰዎች ከጊዜ በኋላ ከሃይማኖት አንዱ ክፍል አድርገውት ያዙት። ስለዚህ አመጣጡ ከማን የመጣው ከተባለ ከሺዓዎች ነው። የሺዓዎች ስም እንጂ ነብዩ ሰለላሁ ዐለይሂ ወሰለም ስም አይደለም። ሺዓዎች ደግሞ ለይሱ ምን ሙስሊሚን ሸይ እና እነዚህ አካሎች የጀመሩት ነው። ቁርአን በሐዲስም ላይ በወልድና የሚል የለም። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ከየትኛውም የቁርአን አንቀጽና ከየትኛውም ሐዲስ ይህንን ፈህም አድርገው ተገንዝበው የነብዩ ሰለላሁ ዐለይሂ ወሰለም ልደት ያስረዳልና ብለው ያከበሩበት ጊዜ የለም። ሲጀመር ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት የትኛው ወር ላይ እንደሆነ አይታወቅም። ይህን ይመስላል። እሺ ኡስታዝ